ሰላም ሰላም ውድ የዩቲዩብ ቻናል ተከታዮቼ በዚህ በዚህ ቪዲዮ የምናየው የቻይልድ ሳይካትሪ ነው። ስለዚህ ፓርት ዋን ቪዲዮ ነው። በፓርት ዋን ቪዲዮ ላይ የምንመለከተው ሁለት ቻይልድ ሳይካትሪክ ዲስኦርደሮችን ነው። እነዚህም ኮንዳክት ዲስኦርደር እና ኤዲኤችዲ ዲስኦርደር ነው። ሌሎቹም በሚቀጥሉት ቪዲዮዎቼ ማስተምር ይሆናል ማለት ነው። ቻይልድ ሳይካትሪ ምንድን ነው ስንል ብዙ ብራንችስ ኦፍ ሳይካትሪ አሉ። ከነዚህም ውስጥ አንዱ ቻይልድ ሳይካትሪ ነው። ስለዚህ ስተዲ ዲያግኖሲስ ትሪትመንት ኤንድ ኢንቨስቲጌሽን ኦፍ ሳይኮፓቶሎጂካል ዲስኦርደርስ ኦፍ ችልድረን አዶለሰንት እና ስለነሱ ፋሚሊ አካቶ የሚያጠና ሳይንስ ነው ማለት ነው ቻይልድ ሳይካትሪ። ስለዚህ ኢትስ ክሊኒካል ኢንቨስቲጌሽን ኦፍ ፌኖሜኖሎጂ፣ ባዮሎጂክ ፋክተር፣ ሳይኮሶሻል ፋክተሮች ምንድን ናቸው ኤንድ ሪስፖንስ ቱ ኢንተርቬንሽንስ ኦፍ ቻይልድ ኤንድ አዶለሰንት ሳይካትሪክ ዲስኦርደርስ ምንድን ናቸው የሚለውን ነው ማለት ነው የሚያጠናው። ስለዚህ ኢንዲቴል እንመለከታለን ማለት ነው። ብዙ ጊዜ እኛ ሀገር የቻይልድ ሳይካትሪክ ዲስኦርደሮች ኔግሌክት ተደርገው ነው። ልጆች ሲያስቸግሩ፣ በጣም አግሬሲቭ ሲሆኑ፣ ሲዋሹ፣ ሲሰርቁ የልጅ ባህሪ ነው ተብሎ ነው የሚተወው እና ብዙም ዲያግኖሲስ ኤንድ ኢንቨስቲጌሽን ኢንተርቬን አናረግም ማለት ነው። እያየን ዝም እንልና ሲያድጉ ወደ ተለያዩ ሌሎች ኮሞርቢድ ሆኖ ወደ ሌሎች ዲስኦርደሮች ውስጥም ይገባሉ ከዛ ጋር አሶሼት ሆኖ በወቅቱ ትሪት የማይደረግ ከሆነ ማለት ነው። ስለዚህ በዛሬው ዕለት የመጀመሪያው ኮንዳክት ዲስኦርደርን ይሆናል የምናየው ማለት ነው። ስሙ ራሱ እንደሚያሳየው የስብዕና ዲስኦርደር ነው ማለት ነው። የሚያሳዩት ዲስራፕቲቭ ታይፕ ኦፍ ቢሄቪየር ነው ማለት ነው። ይህ ማለት መስረቅ፣ መዋሸት ከኛ ከተለመደው የሶሳይቲው ኖርም ወጣ ብሎ ኢቨን ሰብስታንስ አቢዩዝ ያደርጋሉ፣ ያጨሳሉ፣ ይቅማሉ፣ ይጠጣሉ፣ ይሰክራሉ፣ ይወጣሉ፣ ያመሻሉ ያለ ፍቃድ እና ይሄ ፍሪኩዌንትሊ ያለማቋረጥ ምንም በጉርምስና እድሜ ምናምን የሚያሳዩት ባህሪ ቢሆንም ግን ደግሞ በጣም ፎር ፕሮሎንግድ ፔሪድ ኦፍ ታይም ቆይቶ እና ደግሞ ከኢቲዮሎጂዎች አሉ ከዛ ጋር አሶሼት አድርገ ነው ወደዚህ ዲያግኖሲስ መምጣት እንችላለን ማለት ነው። ስለዚህ ልጆች አንዩዥዋል አንሩሊንግ የሆነ ባህሪ የሚያሳዩ ከሆነ ዲስራፕቲቭ ታይፕ ኦፍ ቢሄቪየር የሚያሳዩ ከሆነ የሌሎችን መብቶች ቡሊ በማድረግ በመማታት በመሳደብ እንደገና ደግሞ በዛ ኤጅ እኛ ኤክስፔክት የምናደርገው ኖርማል ላይ ሶሳይቲው ስለዚህ ከዛ ዲቬት የሚያደርጉ ከሆነ ሩል ቫዮሌት የሚያደርጉ ከሆነ ኮንዳክት ዲስኦርደር ዴቨሎፕ አድርጓል ብለን ማሰብ እንችላለን ማለት ነው። ስለዚህ ስርጭቱን ስንመለከት ኢት ዩዥዋሊ ስታርትስ ቢፎር ኤጅ ኦፍ 18 years ስለዚህ ከ18 ዓመት በታች ነው የሚጀምረው። ሜል ቱ ፊሜል ሬሽዮ ስንመለከት 10:1 ነው ማለት ነው። ስለዚህ አብዛኛው ወንዶች ለተጋላጭ ናቸው ማለት ነው ለዚህ። ስለዚህ በፐርሰንት ደግሞ ስንመለከት ከ6 እስከ 16% ወንድ ሲሆኑ ይህንን ዲስራፕቲቭ ታይፕ ኦፍ ቢሄቪየር ኤክስፒሪየንስ የሚያደርጉት ከ2 እስከ 9% ደግሞ ሴቶች ናቸው ማለት ነው። እና ብዙ ጊዜ ከ18 ዓመት በታች ነው ሁሌ ኮንዳክት ዲስኦርደር አለ ብለን የምናስበው። ከ18 ዓመት እና ከዛ በላይ የሚሆን ከሆነ ወደ አንቲ ሶሻል ፐርሶናሊቲ ዲስኦርደር ኢቮልቭ አድርጓል ማለት ነው። ስለዚህ ኢቲዮሎጂዎቹ እነማን ናቸው ስንል መልቲፋክቶሪያል ዲስኦርደር ነው። ስለዚህ ጄኔቲክ ከኢንቫይሮንሜንታል ፋክተር ጋር አንድ ላይ ሆኖ ወይ ከፋሚሊ ፋክተር ጋር ፋሚሊ ፋክተር እና ሶሻል ሞዴሊንግ አንድ ላይ ሆኖ ኮዛቲቭ ኤጀንት ሊሆኑ ይችላሉ ማለት ነው። ስለዚህ ሪስክ ፋክተሮች የመጀመሪያው ጄኔቲክ ነው። ጄኔቲክ ስንል እናቱ ወይ አባቱ ወይ እህቱ ወይ ወንድሙ ወይ በዘር እንደዚህ አይነት ዲስራፕቲቭ ቢሄቪየር የሚያሳዩ ካሉ በጂን የመተላለፍ እንትን አለው ማለት ነው። ሁለተኛው ኦርጋኒክ ፋክተርስ ነው። ኦርጋኒክ ፋክተርስ የምንለው ኢፍ ዴር ኢዝ ኤኒ ኢንጁሪ ትራውማ ቱ ደ ፍሮንታል ሎብ ካለ እንደገና ይሄ አዲቲቭስ ቶክሲንስ ኤንቫይሮንመንታል ይሄ የተለያዩ በተለይ ይሄ ፕሪዘርቫቲቭ የሚጨመርባቸውን ነገሮች የሚመገቡ ከሆነ የታሸጉ ነገሮችን ኦልሞስት ዴይሊ ቤዝድ የሚመገቡ ከሆነ ብዙ ይሄ አዲቲቭ ኤጀንቶች ለቶክሲን ከተጋለጡ ብዙ ጊዜ ይሄ ፍሮንታል ሎብ ነው የለርኒንግ የሶሳይታል ኤክስፔክቴሽን ሰልፍ ኮንትሮል ይሄ ብዙ በቃ ቲንኪንግ ሞተር ኮንትሮል ሚሞሪ ሪዝኒንግ ሰልፍ ኮንትሮል ሜንቴኒንግ ሶሻል ኤክስፔክቴሽን ፕላኒንግ ኤንድ አብስትራክት
ቲንኪንግን ብዙ ጊዜ ከማን ጋር አሶሺየት ይሆናል? ከፍሮንታል ሎብ ጋር ነው። ፍሮንታል ሎብ የት ነው የሚገኘው? እዚህ በፊት ለፊት ፓርት ኦፍ ሎብ ነው ማለት ነው ኢን ዘ ብሬን። ስለዚህ 4 ሎቦች አሉ። ስለዚህ ለዚህ ቢሄቪየር ለሳይካትሪክ ዲስኦርደር ሪስፖንሲብል የሆነው የብሬን ፓርት ወይም ሎብ ፍሮንታል ሎብ እንለዋለን ማለት ነው። ስለዚህ ይሄ ነው ሊሆን ይችላል። ሌላው ደግሞ ፋሚሊ ፋክተር ነው። የቤተሰብ ፋክተር ስንል ለምሳሌ ፍሪኩዌንትሊ የሚጣሉ ከሆነ አባት እናቱ የሚመታ ከሆነ አባትየው የልጁ አባት እናቱን ፍሪኩዌንትሊ ሲደበድብ የሚያይ ከሆነ ሲሳደብ ሌሎችንም ሰዎች እንደዚህ አግሬሲቭሊ ሲናገር የሚያይ ከሆነ ቤተሰብ በደንብ ትሪት የማያደርገው ነርቸር የማያደርገው ከሆነ ልጁን እና የፓረንቲንግ ወይ ራሱ ዲፔንድ ፓረንቲንግ ወይ ራሱ የዚህ ዲስኦርደር ለመያዝ እና ላለመያዝ እንትን ያደርጋል ማለት ነው። ስለዚህ ልጆችን ሲያድጉ በጣም ለልጆች በሚመጥን ወይ እነሱ ፊት ምንም ላለመጣላት ላለመጨቃጨቅ ምናምን መሞከር ነው። ካልሆነ ሰዎች የሚፋቱ ከሆነ የሚጣሉ የሚሰዳደቡ በየጊዜው ከሆነ ልጁ ይህንን ጭንቅላቱ ላይ ይዞ ያድግና ለእንደዚህ አይነት ዲስኦርደር የተጋለጠ ይሆናል ማለት ነው። ሌላው ሶሻል ሞዴሊንግ የሚል ነበረ። ሶሻል ሞዴሊንግ ስንል ሮል ሞዴሉ ይሄ ልጅ ማን ነው የሚከተለው? ቤት ውስጥ ሊሆን ይችላል፣ ከአካባቢው ላይ ሊሆን ይችላል፣ በቲቪ የሚያየው ሊሆን ይችላል። ማን ነው ሮል ሞዴሉ የሚለውን ማየት ይጠበቅብናል፣ እሱም ፋክተር ስለሚሆን ማለት ነው። ስለዚህ ቅድም እንዳልኳችሁ ፋሚሊ ፋክተርስ ዘ ሞስት ኮመን ነው። ስለዚህ ይሄ ለምሳሌ ኔግሌክቲንግ አን አቬለብል ማደር ዊት አብሰንስ ኦፍ ሰፖርት። ስለዚህ ሰፖርት የማታደርገው ከሆነ እናቱ ማትኖር ከሆነ አብረው ድረግ አቢዩዝ የሚያደርግ ፋደር ካለው ወይም አንቲ ሶሻል ፐርሶናሊቲ ዲስኦርደር ያለበት አባት ካለው፣ ሃየር ሳይካትሪክ ሞርቢዲቲ አመንግ ፓረንትስ ዊዝ ፐርሶናሊቲ ዲቬሽን ዲቬት ያደረገ ልክ እንደዚህ አይነት የፐርሶናሊቲ የሙድ ዲስኦርደር ሊሆን ይችላል። ሌሎች ቦርደር ላይን ፐርሶናሊቲ ዲስኦርደር ያለበት ሊሆን ይችላል። ሌሎች አይነት የሳይካትሪክ ዲቬት ያደረገ የሚታይ ቪዚብል የሆነ ችግር ያለባቸው ፓረንቶች ዙሪያው ያሉ ከሆነ እሱን ተከትሎ ሊመጣ ይችላል። ፍሪኩዌንት ኢንኮንሲስተንት ፐኒሽመንት ለልጆች በማይመጥኑ መልኩ ቅጣት የሚቀጡ ከሆነ፣ እንደገና ደግሞ ይሄ ዲስኮርድ ካለ ሁሌ የሚጣሉ የሚሰዳደቡ ከሆነ፣ ዲስተርብድ ፋሚሊ ስትራክቸር፣ ኢንክሪስ ማሪታል ኮንፍሊክት፣ ዲቮርስ ኤንድ ፓረንታል ቫዮለንስ በሙሉ ምን ውስጥ ይሄ የቤተሰብ ችግር ከዚህ ጋር እያያዛል ማለት ነው። ሌላው ክሊኒካል ፒክቸር ኦፍ ኮንዳክት ዲስኦርደር ስንመለከት በሁለት አይነት ወይ ልናየው እንችላለን። የመጀመሪያው ሶሊታሪ ወይም ደግሞ አንድ ልጅ ለብቻው ይህንን ሊያሳይ ይችላል። ወይም ደግሞ ኢንግሩፕ ሆነው ትምህርት ቤት ውስጥ ቡሊ የሚያደርጉ ምናምን እነዚህ በሙሉ አሶሺየት የሚሆኑት ከግሩፕ ውስጥ ከግሩፕ ወይም በጋንግ ሆነው ነው ማለት ነው አክት የሚያደርጉት። ስለዚህ ይሄ ዲስኦርደር በግሩፕ ሊታይ ይችላል፣ ሶሊታሪ ሊታይ ይችላል ማለት ነው። ሁለተኛው አግሬሽን ሜይ ቢ ኢደር ዳይሬክት ኦር ኦቨርት ኦር ደግሞ ኢንዳይሬክት ሊሆን ይችላል። ስለዚህ ኦቨርት በምንልበት ጊዜ ለምሳሌ ዳይሬክትድ ቱ አኒማልስ፣ ሌሎች ይሄ ፕሮፐርቲ እንስሳትን የሚመታ ከመሬት ተነስቶ የሚደበድብ የሚናደድ እዛ በቃ እንትን የሚል ከሆነ ጥንጥዬ ነገር አናዶት ሄዶ እዛ ዲስፕለስ የሚያደርግ ከሆነ እንትኖች ላይ ከሱ የሚያንሱ ነገሮች ላይ አኒማሎች ላይ ምናምን ዲስትራክት ሲያደርግ ሲሰባብር ምናምን የምናይ ከሆነ ዊዝ ዘ ኤም ኦፍ ዴሊብሬት ኢንጁሪ ኦር ዲስትራክሽን በቃ ዴሊብሬትሊ ማለት ነው ሄዶ ኢንቴንሽናሊ ኢንጁሪ የሚያስከትል ከሆነ ዲስትራክሽን የሚያሳይ ከሆነ የሚታይ ስለሆነ ኦቨርት እንለዋለን ማለት ነው። ኢንዳይሬክት የምንለው ደግሞ ሾፕሊፍቲንግ ሊሆን ይችላል፣ መዋሸት፣ መስረቅ፣ አምሽቶ ያለ እነሱ ፍቃድ እንትን ማለት ከቤተሰብ ፍቃድ ውጭ እያመሹ ፍሪኩዌንትሊ እንትን የሚል ከሆነ ከቤተሰቡ ሩል የሚወጣ ከሆነ ይሄ ኢንዳይሬክት አግሬሽን እንለዋለን። እና ማኔጅመንት አለው። ያው ለሁሉም እንትን ማኔጅመንት አለው። ሰው የመጀመሪያውና ኮርነር ስቶን ብለን እንደ ማኔጅመንት የምናስቀምጠው ቢሄቪራል ቴራፒ ነው። ቢሄቪራል ቴራፒ በጣም ኮርነር ስቶን ነው። እንዴት እንደሆነ እናየዋለን። ኦፐራንት ኮንዲሽኒንግ የሚባል አለ። እንዴት እንደሆነ እንመለከታለን። ግሩፕ ቴራፒ አለ። ፋርማኮቴራፒ ግሩፕ እና ቢሄቪራል ቴራፒ ፌል የሚያደርግ ከሆነ ነው ወደ ፋርማኮቴራፒ አንዳንዴ ቢሳይድ አንድ ላይ አድርገንም መጠቀም እንችላለን። ከዛ ፋሚሊ ቴራፒ አለ። ፓሬንታል ትሬኒንግ እና ኢንስቲቱሽናላይዜሽን የቤተሰብ ፓሬንታል ትሬኒንግን እንዲሁም ደግሞ በቃ በጣም በአውት ፔሸንት የማይሰራ ከሆነ ወደ ኢንስቲቱሽናላይዝ አድርገን ሆስፒታል አድሚት አድርገን ሊሆን ይችላል። የሳይካትሪክ እንትን ሕክምና የሚሰጥበት ቦታ ላይ ኢንስቲቱሽናላይዝ በማድረግ ማኔጅ ይቻላል ማለት ነው። ስለዚህ ቢሄቪራል ቴራፒ ስንል ኮርነርስቶን ነው። ቅድም እንዳልኳችሁ ዩዚንግ ኦፐራንት ኮንዲሽኒንግ ፕሪንሲፕልስ። ይህ ማለት ልክ ለሰራው ስራ
ጥሩ ስራ ከሰራ እሱን እናስተምረውና ሪዋርድ እናደርጋለን፣ ወይ ደግሞ ፐኒሽ ነው የምናደርገው፣ እንቀጠዋለን ማለት ነው። የሚያጠፋ፣ የሚሳደብ፣ የሚሰርቅ፣ የሚማታ፣ ቡሊ የሚያደርግ ምናምን ከሆነ ማለት ነው ፐኒሽ ይደረጋል። ሰው ቴክኒኮቹ ምንድነው? የመጀመሪያው ፖዚቲቭ ሪንፎርስመንት ፎር ፕሮሶሻል ቢሄቪየር የምንለው አለ። ፖዚቲቭ ሪንፎርስመንት ፎር ፕሮሶሻል ቢሄቪየር የምንለው ልክ ሶሳይቲው ላይ ለምሳሌ ከዚህ በፊት የሚሳደብ፣ የሚማታ፣ ቡሊ የሚያደርግ ምናምን ከሆነ አሁን ይሄ ልጅ ለሶሳይቲ ልክ አሁን ለምሳሌ ፒሩ ላይ ወይም እኩያው ጋር ሄዶ ኢምፓቲ የሚያደርግ ከሆነ አንደርስታንዲንግ ካለው የማይጣላ ከሆነ የማይማታ የማይሳደብ ከሆነ ሪንፎርስ እና እንትን እንለዋለን፣ እናበረታተዋለን፣ ሪዋርድ እናደርገዋለን ማለት ነው። ታይም አውት የሚያደርግ ከሆነ ወይም ደግሞ የሚያጠፋ ከሆነ ደግሞ የማይሰራ ከሆነ ደግሞ ምን እናደርጋለን? ወደ ቅጣት እንቀይረዋለን ማለት ነው። ምንም ሆነ ኮንሲስተንት የሆነ ቅጣት ማለት ነው። ይሄ ዝም ብሎ አግሬሲቭሊ ሳይሆን እነሱ መቀጣት ያለባቸው እሱ የማይወደውን ነገር በመቀማት ሊሆን ይችላል። ጨዋታ ለምሳሌ ቶዮቹን በመከልከል መጫወቻዎቹን ሊሆን ይችላል ማለት ነው። ስለዚህ ታይም አውት ነው። ሶስተኛው ኮንቲንጀንሲ ማኔጅመንት። ይሄ ፐርሰናሊ ለምሳሌ እየዋሸ ከነበረ ውሸት የሚተው ከሆነ ምናምን እናበረታተዋለን፣ እየሸለምን እንትን እያለን እያበረታታ ነው። ኖት ኦንሊ ማቴሪያል እንትኖችን መሸለም ብቻ ሳይሆን ቨርባሊ ሪዋርድ ማድረግ ይቻላል በማበረታታት ማለት ነው፣ ጎበዝ በማለት። ስለዚህ አጠቃላይ ጎሉ ምንድነው? ፕሮሞት ሰልፍ ኮንትሮል ኢን ሪዲዩስ ዲስረፕቲቭ ቢሄቨሩን እንዲቀንስ ነው፣ ራሱ እንዲቆጣጠር እና ይህ አስቸጋሪ የሚባለውን ባህሪ እንዲቀንስ ነው ማለት ነው። ሌላው ግሩፕ ቴራፒ ነው። ግሩፕ ቴራፒ ብዙ ጊዜ ይሄ እንደ በግሩፕ እንትን የሚሉትን ነው ማለት ነው። ቅድም እንዳለው ሶሊተርሊ ብለናል፣ ኢንግሩፕ ብለናል እንትን የሚያደርጉት የሚያጠፉት። ስለዚህ ሶሻል ስኬል ትሬኒንግ በመስጠት አንገር ማኔጅመንት፣ እንዴት ብስጭት እንዴት ማኔጅ ማድረግ ይችላሉ፣ ቴክኒካል የሆኑ እንትኖችን በመስጠት ጋይዳንሶችን በመስጠት ሪዋርድ ማድረግ ነው። የሚያጠፉ ከሆነ ደግሞ አት ሴም ታይም ፐኒሽ ማድረግ ማለት ነው። ስለዚህ ይሄ ግሩፕ ቴራፒ ያስፈልጋል። ፕሮቫይድ ሴቲንግ ፎር ፕራክቲሲንግ ኢንተርፐርሰናል ስኪልስ ዊዝ ፒር፣ ከፒሮቹ ጋር ተመሳሳይ በቃ ካለው ከፒሮቹ ጋር ምን አይነት እንትን ይሄ ምን አይነት ኢንተራክሽን አለው የሚለውን አይቶ ማለት ነው። ስለዚህ ጥንቃቄ ግን መውሰድ ያለብን የግሩፕ ቴራፒ ላይ የአትሮጄኒክ ኢፌክት ሊኖር ይችላል። የአትሮጄኒክ ኢፌክት ማለት እኛ ኢንዲዩስ የምናደርገው ጭራሽ ልናባብሰው ወርስን ልናደርገው እንችላለን ማለት ነው። ማለት እዛ ሁሉም እንደዚህ አይነት ባህሪ ካለው እኔ ካንተ በልጣለሁ ምናምን ብዙ አይነት ጥል ውስጥ ሊገቡ ይችላሉ። እኛው ራሳችን ኢንዲዩስ ልናደርገው ልናባብሰው እንችላለን ማለት ነው። ስለዚህ ጥንቃቄ መውሰድ ይጠበቅብናል የግሩፕ ቴራፒ በምናደርግበት ጊዜ። እና ይሄ ሁሉ ደግሞ ቀጥሎ ምን አለ? ፋርማኮቴራፒ አለ። ፋርማኮቴራፒ ውስጥ ይሄ ሊቲየም ካርቦኔት አለ። እንደምናውቀው ሊቲየም ካርቦኔት በጣም ሙድ ስታብላይዘር ነው። ባይፖላር ዲስኦርደር ያለባቸው ሰዎች ብዙ ጊዜ ይታዘዝላቸዋል። ወይም ደግሞ ባይፖላር ዲስኦርደር ለብቻው እመጣበታለሁ፣ የሙድ ዲስኦርደር ማለት ነው። ስለዚህ እሱ ካለ እሱን እንትን ለማለት ኮሞርቢድ ሆኖ ደግሞ ብዙ ጊዜ ኮሞርቢድ ሊሆን ይችላል ከኤዲኤችዲ ከሌሎች ሳይካትሪክ ዲስኦርደሮች ጋር። ስለዚህ ሊቲየም ካርቦኔት እንሰጠዋለን ማለት ነው። ሌላው ክሎኒዲን አለ። ክሎኒዲን አልፋ ቱ አድሬነርጂክ አጎኒስት ነው። ይሄ ማለት ቢፒያቸውን በመቀነስ ቫሶዳይሌሽን በማምጣት የተለያዩ በቃ ይሄ ቢፒ ቫሶዳይሌሽን ምናምን በአልፋ ቱ አድሬነርጂክ አጎኒስት ስራው ይሄ ስለሆነ ማለት ነው። ስለዚህ ልጁ እንዲረጋጋ ያደርጋል። ሃይፐር አሮዛል ኢምፐልሲቪቲ አግሬሲቭ የነበረውን ካልም እንዲሆን ያደርጋል ማለት ነው። ብዙ ጊዜ እንደዚህ ካመንድ የምናደርገው ኤዲኤችዲ ፕላስ ኮንዳክት ዲስኦርደር ካለበት ክሎኒዲንስ አሪፍ ድረግ ነው ማለት ነው። ሌላው አንቲኮንቨልዘንት ነው። አንቲኮንቨልዘንት ቫልፖሬት አለ፣ ካርባማዚፒን አለ። ስለዚህ እሱም ኢምፐልስ ኮንትሮል ለማድረግ ሙድ ስታብላይዝ ለማድረግ እና አግሬሽንን እሱንም ኮንትሮል ለማድረግ የሚሰጥ ነው ማለት ነው። ሜቢ ኮንሲደርድ ወይም ሊቲየም ኢንፌክቲቭ ሊቲየም የማይሰራ ከሆነ አንቲኮንቨልዛንትን መጠቀም ይቻላል ማለት ነው። ሌላው ፋሚሊ ቴራፒ ነው። ፋሚሊ ቴራፒ ቅድም እንዳልነው በጣም ትልቁ ፋክተር ነው። ስለዚህ ኮሚኒኬሽናቸውን ቤት ውስጥ ማስተካከል አለባቸው። የሚጣሉ ከሆነ እሱን ማስተካከል፣ ኮንፍሊክት ሪዞልቭ የሚያደርጉበት ወይም መስተካከል አለበት ማለት ነው። እና ሁለት አይነት ሞዳሊቲዎችን መጠቀም ይቻላል። የመጀመሪያው ፋንክሽናል ፋሚሊ ቴራፒ እና መልቲ ሲስተሚክ ቴራፒ አለ። ስለዚህ እሱን መጠቀም ይቻላል። ሌላው ፓረንታል ትሬኒንግ ነው። እንዴት ፓረንቲንግ እንዴት እንደሆነ የሚያሳይ ትሬኒንግ ነው። ቴክኒካል የሆኑ ሰዎች ይህንን ትሬኒንግ ለቤተሰቦች ማሳየት ለኬር ጊቨሮች ሊያስተምሩ ይችላሉ ማለት ነው። ለምሳሌ ኮንሲስተንት ዲሲፕሊን፣ ፖዚቲቭ ሪንፎርስመንት፣ ኢን ቢሄቪየራል ትራኪንግ አለ።
ስለዚህ እንዴት አድርጎ ፓረንቲንግ እንዴት እንደሆነ ለቤተሰብ ትሬን የሚደረግበት ወይ ነው ፓረንታል ትሬኒንግ ማለት ነው። እሺ ሌላው ኢንስቲቱሽናላይዝ ማድረግ ነው። ስለዚህ እሱ ማይሰራ ከሆነ አውት ፔሸንት የማይሰራ ከሆነ ኢንስቲቱሽናላይዝ አድርገን ሆስፒታላይዝ አድርገን ትሪት ማድረግ ይቻላል ማለት ነው። ምክንያቱም ኢንቴንሲቭ ሱፐርቪዥንን በደንብ ኢንቴንሲቭሊ ሱፐርቫይዝ ለማድረግ ስትራክቸር ሩቲንስ ኢንኮምፕሬንሲቭ ቴራፒ ለማድረግ አድሚት መደረግ ይኖርበታል ማለት ነው። ሌላው ኤዲኤችዲ ነው። ያው ከሱ ቀጥሎ ኤዲኤችዲ በቃ ብዙ ይሄ በኤግዛምፕል ለማስረዳት አሁን ለምሳሌ ልክ የሆነ ነገር አዛቻቸው የታዘዙትን ነገር ረስቶ ፎከስድ አይሆኑም፣ አይሰሩም። ግን ትተው ሌላ አክቲቪቲ የሚሰሩ ከሆነ ለማንበብም ቁጭ ብለው ረስተውት ወይ ሌላ አክቲቪቲ ውስጥ የሚገቡ ከሆነ ይህ ነገር ትሬት የማይደረግ ከሆነ ወደ ሲያድጉም 18 ዓመትም ሲያልፋቸው ስለሚቀጥል እድሜ ልካቸውን እርሊ መፈታት አለበት ማለት ነው። ምንም ሙሉ ለሙሉ ሂል ባያደርግም ግን አትሊስት ኮንትሮል ማድረግ ስለምንችል ፎከስድ እንዲሆኑ ማድረግ ነው ማለት ነው። ስለዚህ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር። ስለዚህ ሁለት ነገር አለ እዚህ ጋር። አቴንሽንም ሉዝ ያደርጋሉ፣ አቴንሽን ፎከስ ማድረግ አይችሉም፣ ኮንሰንትሬት አድርገው አንድ ቦታ መቆየት አይችሉም። እንደገና ደግሞ ሃይፐርም አክቲቭ ናቸው፣ በጣም አክቲቭ ናቸው። ስለዚህ እነኚህ ይሄ ዲስኦርደርስ አሁንም ሜል ላይ ኮመን ነው። ብሪቴን ላይ ኦልሞስት ሌዛን 1% ነው። ዩኤስ ላይ ከ3 to 5% ነው ፕሪስኩል ልጆች ላይ ማለት ነው። ክሊኒካል ፒክቸር ኦፍ ኤዲኤችዲ ምንድን ነው? ዲስተርብድ አቴንሽን ወይም ኮንሰንትሬሽን ዲስተርብድ ነው፣ ሃይፐር አክቲቭ ናቸው። እንደገና ደግሞ ኢምፐልሲቪቲ በጣም ኢሞሽናል ይሆናሉ ማለት ነው። ስለዚህ ቅድም እንደገለጽኩት እነኚህ ሶስቱም ካራክተሪስቲክ ካሳዩ ኤዲኤችዲ ነው ማለት ነው። ስለዚህ አሁንም ይህም መልቲፋክቶሪያል ሆኖ ግን ጄኔቲክ ፋክተር ካለ ኦርጋኒክ ፋክተር ወይም ደግሞ ፍሮንታል ሎብ ዳሜጅ ከሆነ ወይ በቶክሲን ወይ በፕሪዘርቫቲቭ ወይ በኢንጁሪ ምክንያት እንትን ካለ ኦርጋኒክ ፋክተርስ ምን ላይ ነው? ፍሮንታል ሎብ ላይ ነው ማለት ነው ዳይሬክትሊ። ኢንቫይሮንመንታል ፋክተርስ ቅድም እንዳልነው ፉድ አዲቲቭስ፣ ፕሪዘርቫቲቭስ፣ ቶክሲንስ ይሄንን ኢንዲዩስ ሊያደርጉ ይችላሉ ወይም ሊያመጡ ይችላሉ ማለት ነው። ኮሞርቢዲቲ አብሮት የሚኖሩ በሽታዎች ሳይካትሪክ ዲስኦርደሮች ምን ሊኖሩ ይችላሉ? አብሮ ሙድ ዲስኦርደር ሊኖር ይችላል፣ ኤንዛይቲ ዲስኦርደር ሊኖር ይችላል፣ ኮንዳክት ዲስኦርደር ሊኖር ይችላል ማለት ነው። ስለዚህ ኮሞርቢድ ሆኖ ብዙ ጊዜ ይመጣሉ ማለት ነው። ብዙ ጊዜ ኤዲኤችዲ ከኮሞርቢዲቲ ወይም ደግሞ አብሮ ሌሎች ሳይካትሪክ ዲስኦርደሮች ይኖራሉ። ስለዚህ ፋርማኮቴራፒ አለ። ፋርማኮቴራፒ ሳይኮስቲሙለንቶች ናቸው። ለምሳሌ ዴክስትሮ አምፌታሚን፣ ሚታይልፌኒዴት ወይም ሪታሊን፣ አንቲዲፕሬሰንት መታዘዝ ይችላል። አንቲሳይኮቲክስ፣ ሊቲየም ካርቦኔት እንዲሁም ደግሞ ልክ እንደ ከዚህ በፊቱ ስፔሻል ኤዱኬሽን ፕሮግራሞች ለዚህ ተብሎ የተዘጋጁ ይኖራሉ። ፋሚሊ ቴራፒ ሊኖር ይችላል። ለቤተሰብ እንዴት አድርገው ታክል ወይም ማኔጅ ማድረግ እንደሚችሉ ይህንን እንትን የሚያሳይ ነው ማለት ነው። ስለዚህ ይህንን ይመስላል ማለት ነው ኤዲኤችዲ። ቴንኪዩ። እና ይሄን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። ኔክስት ፓርት 2 ወደ ኦቲዝም እና ሌሎች የሜንታል ሪታርዴሽን ዴቨሎፕመንታል ሜንታል ችግሮችን እንመለከታለን። ስለ የቻይልድ ሳይካትሪ ውስጥ ካሉ የቻይልድ ሳይካትሪክ ዲስኦርደሮችን። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ፓርት 2 በቅርብ እንለቃለን።